እረፍት የሌለው ሰውዬ የሆነ ቤተክርስቲያን ገብቶ ሲሳለም ተከቦ ዋው ምናምን ሲሰጥ የሆነ ዩቲዩበር ኢትዮጵያ ውስጥ መጥቷል። ኢትዮጵያ ውስጥ መጥቶ ዩቲዩበር አይታችኋል አይደል? ዩቲዩበር መጥቶ ማን ስፒድ አይሾ ስፒድ ይድበት በኢየሱስ ስፒድ መንፈስ ሰውየው የሚንቀለቀል የሚያወራው የሚጨንቅ በጣም ከባድ ነገር እኮ በቃ ዝም ብሎ መንፈስ ነው ሚራጫው ምንም ፖዚቲቭ ነገር የለው። ሲረዳ አላየን የሆነ መልካም ነገር ወንጌል ሲሰራ አላየን። ኢየሱስ ያድናል ሲል አላየን። መጨረሻው ጭራሽ በቃ የሚዘገንዘው እረፍት የሌለው ሰውዬ ቤተክርስቲያን ገብቶ አየሁ። ቤተክርስቲያን የሆነ ቤተክርስቲያን ገብቶ ሲሳለም ተከቦ ዋው ምናምን ሲሰጥ እኔ ኢየሱስ ያድናል ብዬ በበር ሳልፍ እዚህና እዚህ ተይዤ እዚህ ጋር መስበክ አትችልም ተብዬ በጌታ ከስንት እንዴት አንድ ቀን ደግሞ ሁሌ ይገፈታል ሁሌ ነው። በነገራችን ላይ አይቀርልህ እንዴት እንደሆነ ታውቃለህ? ሳውል ሲያሳድ ነበር፣ ግን ይኸውልህ አገር ሙሉ እየዞረ ወንጌል ሲሰራ ነው። እግዚአብሔር እንዲበቀልልኝ አልፈልግም። እንደሆነ እንዲህ በጦር እየወጋ አንዱን እያፈረጠ እያስባለ እየወጋ ምናምን እየተሟረተ እንዲበቀልልኝ አልፈልግም። ግን እግዚአብሔር የሚበቀልበት መንገድ አለ። ስሜን ይላል በአሕዛብ በነገሥታት ዘንድ ይሸከማል። ስሙን ያሸክምሃል፣ ቀንበርን ይዘህ መዞር። አሜን። ኢየሱስ ጌታ። በቀሉ ራሱ ደስ ይላል እኮ እግዚአብሔር በእውነት እኛ ብንኖር ጥርሱን ብለነው በቃ ማናረገው ነገር አልነበረም። እግዚአብሔር ግን ቸር ነው። ለሚሳደቡትም እንግዲህ ጌታ ልብ እንደሚሰጥ ተስፋ አለ። ልብ ብቻ ሳይሆን ባይብል እንደሚያስታጥቅ